ሰላም ሰላም፣ እንዴት ናችሁ? ይህ የጎጃም ሚዲያ ነው። በጎጃም ሚዲያ ደግሞ የአካባቢውን ወግ፣ ባህል፣ እሴት፣ ሃይማኖታዊ ትሩፋቶችን እና ሌሎችም አዳዲስ ነገሮችን የምንዳሰስበት ነው። ዛሬ በእጃችሁ እንዴት የህፃናትም ሆነ የአዋቂዎች የሹራብ ምርቶችን መስራት እንደምንችል ለማሳየት ነው የቀረብኩት። ይሄው በዚችን ኪሮሽ እና ይህንን ክር ብቻ በመጠቀም የተለያዩ ነገሮችን መስራት እንችላለን። እዚህ ጋር ከታይት ጋር የሚለበሱ ዘናጭ የሆኑ የህፃናት የሹራብ ቀሚሶችን ነው እያያችሁ ያላችሁ። ይሄ ደግሞ በቀጭኑ ክር ነው የሚሰራ፣ ይታያችኋል። ቀሚስ ነው ይሄ። ሰው በመረጠው ነው የምንሰራ። አረንጓዴ፣ ቢጫ፣ ቀይ በቀጭኑ ክር ነው። በወፍራሙ ክር ደግሞ በጣም ያምራል። ይሄ ክሩ በጣም ውድ ነው፣ የቻይና ክር ነው። በዚህም እንሰራለን ማለት ነው። ይሄ የጀመርኩት ቀሚስ ሳይሆን የህፃናት ሱሪ ነው። ይሄ ፒንክ ከለር ለሴቶች ነው የሚሆነው። ገና እየጀመርኩት ነው ያለሁት። በጣም የሚያምር ነው የሚሆነው። በተለይ ስራ አጥ የሆናችሁ በቀላሉ ማለት ነው ይችን ክርና ይችኛዋን መሳሪያ ብቻ ኪሮሽ የምትባለውን ተጠቅመን እየሰራን መሸጥ የምንችል መሆኑን። መሸጥ ባንችል ራሱ የራሳችን የክረምት የሚሆኑን ሹራቦች በስስ ደግሞ ለበጋም የሚሆን መስራት እና መልበስ የምንችል መሆኑን ለማሳየት ነው። ይሄው አረንጓዴ፣ ቢጫ፣ ቀይ ከለር የመረጡት ከላይ አረንጓዴው ነው የሚሆነው። ቢጫ ከዛ ቀዩን እንሰራና በማንገቻ ካስፈለገ በማንገቻ ከዛ ውጭ ደግሞ እጅዮ እናወጣለታለን ማለት ነው። በሌላ ቪዲዮ እጅዮ እንዴት እንደሚወጣ፣ ወገብ እንዴት እንደሚወጣ እዚህ ጋር እንደምታዩት ፕላስቲክ ገብቶበት ሳይሆን በራሴ ነው እየቀነስኩኝ የሰራሁት። ይሄ ማለት ነው። ይሄ ከታች ወለል ብሎ ከእንትኑ ላይ እየተቀነሰ ነው የሚሄደው። ይሄንን በሌላ ቪዲዮ አሳያችኋለሁኝ። ሰብስክራይብ፣ ሼር እያደረጋችሁ ተማሩበት፣ ተከተሉኝ፣ ሰብስክራይብ አድርጉ። እንቀጥላለን ማለት ነው። አመሰግናለሁ።